እንጀምራለን። አልችልም ማለት ነው እንግዲህ ላምብ የጋዜጠኛ እየሄድክ ነው እንግዲህ። አዎ እየሄድክ ለምን? እኔ እንደ እየተከተልኩ ካሜራማን ሰበር ዜና ተማሪዎች እንደተናገሩ ጽዳቱን ባልጠበቀ ጸጉር ላይ ዘመቻችንን እናቋርጥም ሲሉ ለኢቲቪ አስታውቀዋል። እሺ ይሄ በዚህ እንዳለ በትንበር ተራራ 2 ባቄላዎች ተንከባለው 20 ቤቶችና 15 ሰዎች ላይ ጉዳት አድርሰዋል። እሺ 2 ተመራጣቶች 2 ተማሪዎችን በመግደል 15 ዓመት እስራት እንደተወሰነባቸው ኢቲቪ የገለጹ የአካባቢ ሰፈሮች ተናግረዋል። እሺ ይህ በእንዲህ እንዳለ አንድ አውቶቡስ 2 ቲማቲም ጭኖ ሲሄድ ቲማቲሞች ተንከባለው 10 ደቂቃዎችን ተንቀሳቀሱ ተባለ። እሺ የቲኤንቲ ኮንስትራክሽን ስራዎች የጥበቃ አባሎች እንደተናገሩት ከሆነ የቋሚ ወር 500 ብር ሲሰጣቸው አነሰን ብለው ሰላማዊ ሰልፍ ይወጡ ስለነበረ ሽፍት መሪው አስታውቋል። እሺ ከሽፍት መሪው በመቀጠል አቶ ጸጋዬ አየለ የተባለ ግለሰብ ብሩ ያንሰራል በሚል ሙስሊም ያውሰዱ ማወስዱ በማለት ጭቅጭቅ ላይ እንደነበሩ ተዘገባ ያደርጋል። ይህ በእንዲህ እንዳለ አስተዳደሩ አቶ ንጋት የተባሉት ወጣት መሪ ያልተረጋጉና ራሳቸውን ያልጠበቁ 500 ብር ሲከፍሉ ኃይላቸው ረገፈ ሲባል ተወጥቷል። እሺ ዋና ዜናዎች እነዚህ ናቸው። በቀጣይ ሳምንት እስከምንገናኝ መልካም አዳር እያሉ ልሰናበታቸው ነው። ስታይል እስቲ በእናትህ ይህ በጣም አሪፍ ነው።